ሻሎም ሻሎም የእግዚአብሔር ሰላምና የእግዚአብሔር ጸጋ ይብዛላችሁ። ከፊታችን ሰኔ 5-8 ታላቅ መንፈሳዊ መሰረታ ኮንፈረንስ በወላይታ ሶዶ እፍታ ዓለም አቀፍ ጸሎት ቤት ላይ ተዘጋጅቷል። በዛ ስፍራ ላይ እግዚአብሔር ለምድራችን ቀብቶ ያስነሳው ፕሮፌት መሳፍንት መርክን፣ ወንጌላዊ ሄኖክ፣ ዘማሪ ሳሚ፣ ዘማሪ ቤኪ፣ ዘማሪ ቶሮቦት፣ ዘማሪ ገረሙ በዛ ስፍራ ላይ ስለሚገኙ ሁላችሁን ከአሁን ሰዓት ጀምራችሁ ሼር በማድረግ ኮፒ ሊንክ በማድረግ የእግዚአብሔር ጸጋ እንድታደርሱ በጌታ ፍቅር አሳስባችኋል። በጣም ወዳችኋለሁ። ስለዚህ በተለይ በበሽታ ውስጥ ለታመሙ ሰዎች፣ በአጋንንት ስርዓት ውስጥ ላሉ ሰዎች ነፃ መውጣት ይሆናል። ስለዚህ እግዚአብሔር በዛ ስፍራ ላይ ድንቅና ታምራትን ያደርጋል። እኔ ደግሞ ቤተክርስቲያን ባለአደራና መስራች በዛው ስፍራ ላይ በመገኘት አገለግላቸዋል። ለሁላችሁ ሰዎች ከዚህ ሰዓት ጀምሮ ሼር አድርጉት። ለምታመኑ ሰዎች በእጅ በመጫን ይጸልያል። በተለይ በአጋንንት ስርዓት ውስጥ በኢኮኖሚ ውስጥ ለወደቁ ሰዎች መነሳት ይሆን፣ ለከተማይቱ በረከት ይለቀቃል። ስለዚህ ይሄ ኮንፈረንስ ከሌላ ኮንፈረንስ ይለያል። ምክንያቱም ቤተክርስቲያን ከተመሰረተችው 1 ዓመት ሆኗል። ስለዚህ ያንን በመሰረታ ኮንፈረንስ በማድረግ የተዘጋጀው መንፈሳዊ ድግስን ተደግሷል። ስለዚህ አብረን የእግዚአብሔር ጸጋ እንከፋፈላለን። ኑ ተጋብዛችኋል። ሁላችሁን መቅረት አይቻልም። ስለዚህ ሐሙስ ከ7 ሰዓት፣ አርብ ከ7 ሰዓት፣ ቅዳሜና እሁድ ሙሉ ቀን ሲሆን በዛው ስፍራ ላይ ሁላችሁን በመገኘት የእግዚአብሔርን ጸጋ እንድትካፈሉ ጋብዣለሁ። ስለዚህ ከአሁን ሰዓት ጀምራችሁ በጣም ሼር በማድረግ ለአንድ ሰዎች ለ10 ሰው በማድረግ የእግዚአብሔር ጸጋን ተካፈሉ። ምክንያቱም ይሄ መሪ ቃል እነሆ እግዚአብሔር ባይሉ ከፍ ያደርጋል።